ጋይስ ግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአእምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ወዳችኋለሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሀሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉም በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ፣ ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው፣ ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል፣ ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን፣ ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን። በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት ይችላሉ፣ ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን፣ ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹ ነው፣ እናቱ ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹ ነው። አለቀ በቃ። ስለዚህ ለአንዴና ለመጨረሻ ጊዜ፣ ምክንያቱም ለራሴ ራሱ ሸብ ያዝ የሆነ ነገር ባረክ ቁጥር አዶናይ እንደዚህ የሆነ ነገር እንዴ፣ እሱንም ለምን ሊያልባል 10 የደጋግመን ስም እንድናነሳ ታደርጋላችሁ? ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን አንደኛና ዋነኛው ማን ሊናደድ ይችላል? ዮኒ ማኛ። ለመሰላችሁ እኔ በጆን ዳንኤል ሲታሰር የተጣሏቸው ሰዎች አሉ። ጆን ዳንኤል ሲታሰር አሁን በጣም ንጹህ ህሊና ካለ እና ጭንቅላትን ክፍት አድርገህ ካዳመቀኝ እግዚአብሔርን ትረዳኛለህ። ራሱ ዮኒ ማኛ ነግሯል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? ራሱ ይነግራቸዋል። የተጣላሁት ዮኒ ማኛ። ሌላ 2 ሰዎች አሉ ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ። አሁን ሲፈታ ዘኪንግ ኢዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘዋል? እስቲ እንደው በንጹህ ህሊና ሰው ምን ያገናኘዋል ከሱ ጋር? አይተዋወቁም እኮ። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ስለዚህ ፕሊዝ እባካችሁ፣ እኔ ከአዶናይ ጋር ምንም የሚያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም የሚያገናኘን ነገር የለም። የሆነ ጊዜ ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚሰር ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያያዘ ሽቶ ስጠኝ ምን በሽቶ ልመታ ራሱ ሙድ ይዞ ትሬንድ ይሆናል። በቃ ይታለፋል። በዛ ወይ ነው እንጂ የሆነ ከልቤ ጠልቼ ቀንቼ ምናምን አይደለም። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ያው ስም እየጠራው እየተናገርኩ ነው። ስለዚህ ዮኒ ማኛ እንዲናደድ እነግረዋለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ።
እንጂ ከአዶናይ ጋር እንደው ራሱ ሊነግራችሁ ይችላል። ምንም የሚያገናኘን ኬዝ የለም። አሁንም ነገ የምነግራችሁ 100 ሚሊዮን ኢትዮጵያ ህዝብ አለ። 100 ሚሊዮን ኢትዮጵያ ቲክቶክን ቢጠቀም ለሁላችንም ይበቃል። አብቃቅቶ ያስጠቀመናል። እንደው ለጥሩ ነገር እንጠቀመው እንጂ። ስለዚህ አሁንም ዛሬም ነገም ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። ለነሱ እሱ መመለሱ ትልቅ መልእክት ነው። ስለዚህ ፕሊዝ በቀናነት ተረዱኝ። እኔ ከአዶናይ ጋር ምንም የሚያገናኘን ነገር የለም። የሆነ ነገር ሳረግ ከእሱ አይተህ ነው ምናምን ችግር የለም፣ እሱ ችግር የለም። ባለፈውም የሆነ ኢንተርቪው ላይ ብያለሁ፣ ቲቪ ላይ ይሄ አይወጣም፣ ልብሴ ፔሬድ ነው ምናምን የሚለው ነው የሚወጣው እንጂ እኔ ምን ብያለሁ ከአዶናይ አይተህ ነው ምናምን ብሎ የሆነ ሰው ጠይቁኛል እኮ እንትኑ ላይ። ቢሆንም ችግር የለም፣ ይሄን የመለስኩት ቢሆንም ችግር የለም። በጎ ነገር ከሆነ ምን ችግር አለው? መጥፎ ነገር አንኮርጅ እንጂ ጥሩ ነገር ከሆነ ምን ችግር አለው? ስለዚህ ፕሊዝ በቀናነት በጥሩ አይምሮ ፕሊዝ አንደርስታንድ አድርጉ። እኔ የሆነ ነገር ስል ከሆነ ሰው ጋር ቀንተ ነው የሚናደዱ ሰዎች አሉ። አሁንም ዮኒ ማኛ ተናዷል። እሱ አይደል እንዲያሳሰረው ገደል የከተተው እሱ አይደል እንዴ? እሱ እኮ ነው በልበል ብሎ በእንግሊዝኛ ልበል ልስደባቸው ዚስ ምናምን ብሎ ከዛ በኋላ ልክ ከታሰረ በኋላ እዛ ቤት ገብቶ አራሬ ምናምን ብሎ። ስለዚህ ፕሊዝ በመድኃኒዓለም ኮሜንቱን አንዴ ላብረው፣ ሀሳቤ እንዳይሰረቅ ነው እንደዛ ያደረኩት እና ፕሊዝ በዛ ወይ ተረዱልኝ። እግዚአብሔርን ነው የምላችሁ። እኔ በራሴ መንገድ የምሰራ ሰው ነኝ። እግዚአብሔርን ይኸው ማዘር ትሙት በራሴ መንገድ የምሰራ ሰው ነኝ። በጣም ብዙ ፕላኖች አሉኝ። በጣም ብዙ ሀሳቦች አሉኝ። ቲክቶኩ እግዚአብሔርን ነው የምላችሁ። ቲክቶኩ በጣም ብዙ መስራት የምንችልበት ትልቅ አፕሊኬሽን ነው። በጣም ትልቅ አፕሊኬሽን ነው። ቲክቶክን በደንብ ከሰራንበት፣ ተጋግዘን ከሰራንበት ትልቅ ነገር የምንፈጥርበት ትልቅ አፕሊኬሽን ነው ጋይስ። በቃ ትልቅ አፕሊኬሽን ነው። ከተጋገዝን ከተባበርን እግዚአብሔርን በጣም ትልቅ አፕሊኬሽን ነው። በቃ ትልቅ ነገር መስራት የምንችልበት አፕሊኬሽን ነው። አቅሙን አላወቅነውም አሁን ድረስ። ስለዚህ በቃ ሁላችንም ተባብረን ተጋግዘን እንስራ እንጂ ለምን እርስ በርስ እንወጋጋለን? እግዚአብሔርን ለምን እንወጋጋለን እርስ በርስ? እኔ ቢልልኝ አንዱን ሰው አግዤ አንዱ ቢልለት አንዱን ሰው ተጋግዞ ብንወጣ ነው እንጂ ደስ የሚለው። አለበለዚያማ እግዚአብሔርን አይሆንም። ኤኒዌይስ እኔ አሁን ጆሲ ላይክ በዛ ወይ በእኔ ጆሲ ፔሬድ የመጣናም ሲል ሪፖስቱን ላደርገዋለሁ እኮ ስለሚያስቀኝ ይስፈን። በቃ ትስቃላችሁ። በቃ ግን ፕሊዝ በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳረግ ከአዶናይ ጋር አታያይዙ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ሁላችሁ በግሌ እኮ ነገርኳችሁ። የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨብጨብ። እኔ ሲያሸነፉ ተነስቼ ነው ያጨብጨብኩት። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ ምናምን ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው ማስቦቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸውን ቪዲዮዎች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋል፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ። ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል፣ ጥፋት ሰርተሃል ብትሉኝ እግዚአብሔር እኔ በንጹህ ልቦና አቀበላችኋለሁ። በቃ አጥፍተሃል ብትለኝ እግዚአብሔርን ምኑ ጋር ነው ጥፋት ይላሉ። ጥፋቴን ታስረዳኛል፣ ይቅርታ እልሃለሁ። በቃ እዚህ ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራ። Aduh bobo, aja Fabi di lagi.
በቁምጣ ምናምን ነገር ሆነሽ ሽፍን ጫማ ቡትስ ጫማ ነው ያለኝ። ችግር የለውም በቃ ይሁን። ቡትስ ጫማ ለብሼ ልምጣ? የሆነ እንትን ነው ቡትስ በቃ ብረት ያደረገ ነገር ቆለ በቃ እንደሱ ፍት ያለ ነገር አድርጊው። አንተ ጋር ገጀራ አለ ወይስ እኔ ልያዝ? ገጀራ የለኝም። በቃ እኔ እዛለሁ እሱን ምናምን ገጀራ ምናምን ፒስትሎች ምናምን ካስፈለጉ ዝም ብለህ ለጋንግነት እንዲሆንሽ ምናምን ነገር እሱን ይዛለሁ። ያበደ ነው በቃ ገብርኤል። በቃ ትልቅ ቪዲዮ ነው የምንሰራው። ስንት ሰዓት እንገናኝ? ስንት ሰዓት ላገኝ ልምጣ? 7 ሰዓት ላይ ምሳ እንበላና በቃ እንገባለን። በቃ እኔ 6 ሰዓት ከምናምን ደውልሽና ወደ አንተ ጋር እመጣለሁ ራይድ ይዤ። ከዛ 7 ሰዓት ላይ መጣጣት ደስ ይለኛል። እግዚአብሔር እንደዚህ ይገለጥልህ፣ አጠገብ ወንድም ይገለጥልህ እንደዚህ። ዛሬ እኔ አባት በቃ አጋጣሚ ከሆነ የሰው ልጅ ህይወት በአጋጣሚ ነው የሚመራው። እኔ እንዲህ ብዬ ነው ማስበው። እግዚአብሔር ባይዘዌ የአራዳ ፕላኔት ትላንትና የሆነ ኢሹ ተነስቶ እኔ ስለአንተ እውነት ደምስሬ ገትረ ሪከርድም ተደርጎ ሊሆን ይችላል እና በሆነ ነገር መጡብኝ። እኔ እናንተ ያው የቤት ዕቃ ምናምን በአንተ ዘው መጥቶልን የለን ያንን ፖይንት ይዘህ ምናምን ተብያለሁ ትላንት። እግዚአብሔር ምስክሬ ቦዘን እግዚአብሔር ያችን ነጥብ ይዘው እኔ ስቲፎን እኔ የአራዳ ልጅ ነው፣ በጣም ጎበዝ ነው፣ ለወጣት ያስባል። ይሄን ነው አንተ ፊት አይደለም አንተ ሳትኖር አንተ ጋር ዛሬ እንደምገባ አላውቅም። አንተ ሳትኖር አልኩ ያችን ነገር ዝም ብለው ምናምን ብቻ ልብሽ አይገኝ ለቤቴን ብቻም ልብ ያይ እግዚአብሔር ገና ከፍትላለህ መድኃኒዓለም ብሮ እድሜ እኮ ገና እኮ ነው። ያለ እድሜ እኮ ነው ሻይን ያደረኩት እኮ እኔ እድሜ ገና እኮ ነው። ሰውን እኔ በጣም ልጅ እኮ ነኝ። ግን በ17 ዓመቴ ነው ወደ ሚውዚክ ኢንዱስትሪ የተቀላቀልኩት። ወደ 8 ዓመት ደግሞ በፊልሙ ሙያ ውስጥ በ11 ዓመቴ ነው ለጥበብ ራሴን የሰጠሁት። ግን ጥበብ እስከምትቀበል ድረስ ዝም ብላ ለ5 ለ6 ዓመት ታሰቃያለች። ያን ስቃይ አልፈን የመጣ ነው። ያንን ሁሉ መከራ አልፈን የመጣ ነው ምናምን ገባ ጎበዝ። አረ ቆሎ ምን እዚህ ጋር ስትሆን ያ የድሮ ፊልም ማለት ነው። ፊልም ሲቀረጽ ማለት ነው። ልጅ ሆኜ ጭንቅላቴ ምናምን ነገር ትንሽ እንትን በቃ ሙልጭ ስለምቆረጥ ትልቅ ነበር። ልጅ ሆኜ ፊልም ሰርቼ ነው የምልህ። የምሬን እኮ ነው። እስጢፋኖስ ቶማስ ብለው ምስጋና ላይ ቢጽፉት ምን ችግር አለው? ቦምብ ጭንቅላት ብለው ጽፈው ተንቄ ነው ዜና ብቻ